ፌክ ነው። ለሴቶች የሚሸጡ ሴቶች ላይ ሴጋ እየመጡ ምረጮች ናቸው። አዶናይ ምናምን የሚባሉት አዶናይ እንኳን አልወደውም። አዶናይ ካብት ነው። በእናትህ እሱን ሁሉም ማይወድ ነው። ካብት አይደል እንደ እሱ ማን ያውቃል? እሱ ኢትዮጵያዊ አይደለም እኮ ጭቅቂታን ባሪያ እሱ ማን ያውቃል? እኔም አልወድም እሱን። እሱ እኮ እዚህ ጋር ቲክቶክ እየመጣ ሸርሙጥኛ ምናምን እያስለመደ ሰግጥ እያለ እኮ ነው የሚመጣው። ሰግጥ ያ ሰሞን እኮ ነው የፋመሰው። ሌላ ማን ያውቃል? እሱን ድሮም አይታወቅም። አሁን እኮ ከጃኒ ጋር ተለያይቶ እንደገና ከእቺ ማነው ሙስሊሟ ልጇ ከሷ ጋር እንደዚህ የምትየው እንደዚህ ያ ሰይጣኗ ያቺኛው ሙድ አላት። የራድዬ ልጅ ነች እሷ ሙድ አላት። እሷ ትበልጣለች። እንደዚህ እያለ የሆነ ሙዚቃ አይቻለሁ እየዘፈኑ በጣም የተከበረች ሴት ናት። ከሌሎች እሷ ትሻላለች። እየነገርኩ ነኝ። ጃኒም እኮ ምድረ ሸርሙጣ ናች። በኢየሱስ እሷን ያልበዳ ወንድ አለ እንደ ዓለም ላይ? እውነቴን እኮ ነው። ጃኒን ጆን ዳንኤል አልጠራም። ልንገርሽ በላቸው አስጨንቀዋታል። በላቸው እንደውም እሷን እየበደ ጭንቅላ ያ ጉማሬ የሚያክል ጭንቅላቷ ነው ያስገባሉ ሰዎች እዚህ ጋር ሲያወሩ። እኔስ የሰማ በላቸው እስቲፎ የሚባል አንድ ሹካ የሚያክል ሰውዬው የሳግ